ሰላም እንዴት ናችሁ? እኔ ምንውየለት ነኝ። ቻናሉ ደግሞ ዘወትር ወደ እናንተ አስተማሪ ክንውኖችን የማቀርብበት ቻናል ነው። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃችኋለሁ። አመሰግናለሁ። ዛሬ ይዤላችሁ የመጣሁት የውስጥን ስሜት ወይም ደግሞ የራስን ማንነት የማዳመጥ ችሎታ፣ ራስን የመረዳት ወደ ራስ የማየት ችሎታን እንዴት መፍጠር ይቻላል? ምን አይነት ነገሮች ወደ ራሳችን እንዳናይ ያደርጉናል? እነዚህን ራሳችን እንዳናይ የሚያደርጉ ነገሮችስ እንዴት ነው ኦቨርካም ማድረግ ምንችል ማሸነፍ ምንችል በሚል ሀሳብ ነው ይዤላችሁ የመጣው። ስለ ጽሞና የተወሰነ ነገር እነካካለን። ራስን ወደ ማየት የተወሰነ ነገር እነካካለን። እስከ ቪዲዮ መጨረሻ አብራችሁን እንድትሆኑ በአክብሮት እጋብዛችሁ። ልክ ምድር በፀሐይ ዙሪያ ስትዞር የራሷ አውድና ባህሪ፣ የራሷ ጊዜና ፍጥነት እንዳላት የሰው ልጅም ደግሞ የራሱ አውድና ባህሪ፣ የራሱ ጊዜና ፍጥነት አለው። ነገር ግን ምድር በፀሐይ ዙሪያ ስትዞር ወይም ደግሞ ምድር በፀሐይ ዙሪያ የምትዞርበትን ይህን ፍጥነት ለተወሰነ ሰከንድ ለ2 ወይም ለ3 ሰከንድ ብትገታው ምን የሚፈጠር ይመስላችኋል? ምድር ላይ በጣም ከፍተኛ የሆነ ነውጥ ወይም ደግሞ የመሬት መንቀጥቀጥ ይፈጠራል ማለት ነው። ለምሳሌ ተራሮች ሊናዱ ይችላሉ፣ ግንባታዎች ይፈራረሳሉ፣ ሰዎች በያሉበት ይወድቃሉ። ከዛም አልፎ ኢን ሚሊየንስ በሚሊዮን የሚቆጠሩ ሰዎች ህይወታቸው ያልፋል። መቼ? ምድር በትክክለኛ አንግሏ፣ በትክክለኛ ስርዓቷ፣ በትክክለኛ መዋቅሯ የምትሽከረከርበትን በፀሐይ ዙሪያ የምትዞርበትን ስርዓት ስተወው በጣም ብዙ ነውጦች ምድር ላይ ይፈጠራሉ። የሰው ህይወቶች አብረው ያልፋሉ ማለት ነው። በተመሳሳይ ደረጃ የሰው ልጅ ምድር ላይ ሲኖር ወይም ደግሞ እዚች ዓለም ላይ ሲኖር ሊያስብበት የሚገባ ስርዓት አለ፣ ሊኖረው የሚገባ ህይወት አለ፣ ሊተገብረው የሚገባ የተግባር ስርዓት አለ። ከዚህ ያስተሳሰብ ከተግባርና ከድርጊት ስርዓት የሰው ልጅ ሲያፈነግጥ ደግሞ የማንነት ቀውስ፣ የማንነት መናወጥ ይፈጠራል። በነገራችን ላይ ኢትዮጵያ ውስጥ በአንድ ዓመት ብቻ ከ7000 እስከ 12000 የሚሆኑ ሰዎች ራሳቸውን ያጠፋሉ። ከዚህ ውስጥ ደግሞ አብዛኛዎቹ ከ50 ከ60% በላይ ወጣቶች ናቸው። እድሜያቸው 20 እና 30 ዓመት ያለ ገና ፕሮዳክቲቭ ኤጅ ላይ ያለ ሰራተኛው ግሩፕ ኢትዮጵያ ታጣለች ማለት ነው። ይህን የምታጣበት ዋና ምክንያት ወጣቱ የማንነት ቀውስ ላይ ስለገባ ማለት ነው። ወጣቱ ማሰብ ባለበት ደረጃ እንዲያስብ ተደርጎ አልተፈጠረም። ማድረግ ባለበት ደረጃ ድርጊትን እንዲፈጽም ተደርጎ አልተፈጠረም። የቀደመው ዘመን አርቢትራሪ መኖር የሚቻልበት ዘመን ነበረ። ይህ ዘመን ደግሞ የቴክኖሎጂ ዘመን፣ የስልጣኔ ዘመን፣ በጣም ከባድ የኮምፒቲሽን ዘመን፣ የውድድር ዘመን ነው። አሁን እንደ በፊቱ አርቢትራሪ ማደግ፣ አርቢትራሪ መኖር፣ አርቢትራሪ ወይም ደግሞ በዘፈቀደ ሀብትን ማከማቸት አሁን ዝም ብሎ ዘሎ ስራ ላይ መግባት አይገኝም። አሁን የኮምፒቲሽን ዘመን ነው። ስለዚህ በዚህ በኮምፒቲሽን ዘመን የሰው ልጅ ማሰብንና መተግበርን መማር አለበት ማለት ነው። ነገር ግን ደግሞ በዚህኛውም ዓለም ይሁን በዛኛው በምዕራባውያንም ዓለም ይሁን በእኛ በአፍሪካውያን ዓለም ውስጥ ወይም ደግሞ ባለን የአስተሳሰብ የእድገት ደረጃ ውስጥ ስለ አስተሳሰብ ሆነ ስለ ተግባር የትኛውም ካሪኩለም ላይ የተካተተ አይደለም። ስፔሻሊ አፍሪካ ማለት ነው፣ በዋናነት ኢትዮጵያ። ስለዚህ ሰዎች ከቤተሰብ ወይም ደግሞ በግል ህይወታቸው ነው ማሰብንና መተግበርን መለማመድና መማር ያለባቸው ማለት ነው። የሆነ የትምህርት ካሪኩለም ማሰብንና መተግበርን እስኪያስተምር ድረስ መጠበቅ የለብንም። ከ50 ከ60 ዓመት በፊት ኢትዮጵያ ውስጥ 6ኛ ክፍል ስትሆኑ ወደ አውሮፓ ሄዳችሁ የትምህርት እድል የምታገኙበት በዛው የምትቀሩበት ወይም ደግሞ መጣችሁ ከፍተኛ ስልጣን አገራችሁ ውስጥ የምታገኙበት ነገር እድል ነበር። ወይም ከዛሬ 20 እና 30 ዓመት በፊት ኢትዮጵያ ውስጥ 12ኛ ክፍል ስለጨረሳችሁ ብቻ በጣም ውድ ደሞዝ ተከፋይና ዘመኑ ደግሞ በሚከፍላችሁ ደሞዝ በቀላሉ መኖር የምትችሉበት፣ ቤት መስራት የምትችሉበት፣ መኪና መግዛት የምትችሉበት፣ ልጆችን ማስተማር የምትችሉበት፣ መዘነጥ የምትችሉበት ዘመን ነበር። ይህ 20 እና 30 ዓመት ግን እንደዛኛው ዘመን አይደለም። ስለዚህ ይህ ዘመን ውድ እየሆነ እየረቀቀ የኮምፒቲሽን የውድድር ዘመን እየሆነ ሲመጣ አስተሳሰብንና ተግባርን የሚጠይቅ ሆኖ መጣ ማለት ነው። ስለዚህ የሰው ልጅ በዚህ ዘመን ውስጥ የማንነት ቀውስ ውስጥ የሚገባ ለምን መሰላችሁ? ማሰብ ባለበት እና መተግበር ባለበት መንገድ መሄዱን ሲያቆም ማለት ነው። ስለዚህ
እኔ በዚህ ቪዲዮ ላሳያችሁ የፈለጉት ነገር እንዴት ወደ ራሳችሁ ማየት እንደምትችሉ፣ እንዴት ውስጣችሁን ማዳመጥ እንደምትችሉ፣ ከዛ እንዴት ማሰብ ስላለባችሁ ነገር ማሰብ እንደምትችሉና እንዴት ማድረግ ያለባችሁን ነገር መምረጥና ማወቅ እንደምትችሉ ለማሳየት ነው ይህን ቪዲዮ የምሰራው ማለት ነው። በነገራችን ላይ ቻናሉን ሰብስክራይብ ማድረግ እንዳይረሳ። አሁን ወደ ውስጥ መመልከት ስንል ወደ ውስጣችን እንዳንመለከት ራሳችንን እንዳናይ ማንነታችንን እንዳናውቅ የሚያደርጉን ነገሮች አሉ። እነዚህ ነገሮች ሁለት ዋና ዋና ነገሮች ናቸው። የመጀመሪያው ነገር ውስጣችን ውስጥ ያለው ጩኸት ነው። ውስጣችን በጣም ከፍተኛ የሆነ ጩኸት አለ። የሃይማኖት ጩኸት አለ፣ የፖለቲካ ጩኸት አለ፣ የትምህርት ካሪክለም ጩኸት አለ፣ የሀገሪቱ ሁኔታ ጩኸት አለ፣ የቤተሰብ ጩኸት አለ። በጣም በርካታ ጩኸት ውስጣችን አለ። ኢማጅን አንድ ሰው ይህን ቪዲዮ የሚያይ ሰው ራሱን መገምገም ይችላል። የምትዘፍናቸው ሙዚቃዎችህ እንደ ሙድህ ይለያያሉ። የሆነ ሙድ ውስጥ ስትሆን የምትዘፍነው ሙዚቃ የምታንጎራጉረው ማንጎራጎርና ሌላ ሙድ ውስጥ ስትሆን የምትዘፍነው ሙዚቃ እጅግ በጣም የተለያየ ነው። ያ ሙዚቃ በነገራችን ላይ ያንተን ጩኸት ወደ ውጭ እያሰማኸው ነው። በምታንጎራጉረው እንጉርጉሪያ ውስጥ፣ በሙዚቃ ውስጥ፣ በዘፈንህ ውስጥ ጩኸትህ ነው የሚሰማው። ስለ ሃይማኖት ስታወራ ስለ ሃይማኖት ማውራት የመረጥከው ርዕስ ያንተ ጩኸት ነው። ስላሌ ላይ እየተገደሉ፣ ሞያሌ ላይ እየተገደሉ፣ ጎጃም ላይ እየተገደሉ፣ የሆነ ቦታ ላይ እየተገደሉ፣ በየሀገሪቱ በአራቱም አቅጣጫ እየተገደሉ ስላሉ የሆኑ ሃይማኖት ጎራዎች ከሆነ የምታወራ ያ የሃይማኖት ጩኸት ነው ማለት ነው። ወይም ደግሞ እየተቃጠሉ ስላሉ የሃይማኖት ተቋማት ከሆነ የአንተ ወሬዎች ያ የሆነ ጩኸት ነው ማለት ነው። በፖለቲካ ላይ ያለህን ጩኸት እንዴት ታውቀዋለህ መሰለህ? የሆነን ወገን ደግፈህ የሆነን ወገን ነቅሰህ በአንድ ወገን ያለውን መልካም ነገር እያወጣህ በሌላ ወገን ያለውን ደካማ ጎን እያወጣህ እያወዳደርክ ተከራከርም ተወያይም ያ ለአንተ ጩኸት ነው። ስለ ቤተሰቦች ወይም ስለ ራስህ ወይም ደግሞ ስለ ጓደኞች ስለ መስሪያ ቤቱ መመቸት ወይም አለመመቸት የምታወራው እያንዳንዱ ወሬ ውስጥህ ጩኸት ነው። በአንተ በቃልህ አማካኝነት ብቻህንም የምታስበው ይሁን ከጓደኛ ጋር የምታወራው ወይም ወደ ሌላ ኢንቫይሮንመንት ለማንኛውም ነገር ብቻህንም ሆነ የምታወራው የምታስበው እያንዳንዱ ነገር ውስጥህ ያለ ጩኸት ነው። ይህ ጩኸት ወደ ራስህ እንዳታይ ያደርጋል። ልክ ራስህን ማየት ስትጀምር፣ ስለ ራስህ ማሰብ ስትጀምር ሀሳቡ ይመጣና አእምሮህ ውስጥ ይደቀናል ማለት ነው። ስለዚህ እንዳታስብ ይከለክላል። ሁለተኛው ወደ ራስህ እንዳታይ የሚያደርግህ ነገር ውጫዊ ጩኸት ነው። ውጫዊ ጩኸት ማለት ኦልሞስት አንተ ከምታስበው ያልተለየ ሌሎች ጓደኞችህ፣ መስሪያ ቤቱ፣ ቤተሰቡ፣ ትምህርት ቤቱ ወይም የሆነ ነገር የሃይማኖት ተቋሙ ወይም የፖለቲካው አንተ የሚደግፈው የፖለቲካ ፓርቲ ለአንተ የሚያሰማው ድምፅ እሱ ውጫዊ ጩኸት ነው። እነዚህም ሁለት ጩኸቶች ከውስጥህ የውስጠኛውን ማጥፋት ስችል፣ ከውጭ ደግሞ የውጭኛውን ማጥፋት ስችል በቀላሉ ወደ ራስህ ማየት መመልከት ትችላለህ ማለት ነው። ያኔ ራስን ማየት መመልከት ከጀመርህ በኋላ በትንሽ ወራት ውስጥ ስለ ራስህ ማሰብ ትጀምራለህ። እንዴት ድርጊቶችን መፈጸም እንዳለብህ በግልጽ ምን ማድረግ እንዳለብህ እየታየ ይመጣል ማለት ነው። አሁን ማሳይህ እንዴት እነዚህን ሁለት ጩኸቶች ማጥፋት እንደምትችል ነው። እስቲል ቻናሉን ሰብስክራይብ አድርገህ ከሆነ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆን በአክብሮት እጠይቃለሁ። እንድታይ የሚያደርግህ ዋነኛው መንገድ ጽሞናና ጽሞና ብቻ ነው። ጽሞና ማለት በብዙ ሰው ዘንድ የተለያየ ትርጉም ነው ያለው፣ የተሳሳተም ደግሞ አመለካከት ነው ያለው። ብዙ ጊዜ ጽሞናን የምናየው የሂንዱይዝም እና የቡዲዝም ሃይማኖት መሪዎች ወይም አክራሪ ተከታዮች ጽሞናን በሚፈጽሙበት መንገድ ብቻ ነው ጽሞናን ምን ተረጉመው። ብዙ ጊዜ ጽሞና ሲባል ሰው ወደ አእምሮ የሚመጣለት ነገር ዓይንን ጨፍኖ እግርን አመሳጥሮ ተቀምጦ እጅን ዘርግቶ ጫካ ላይ ወይም ብቻ ማንም የማይደርስበት ቦታ ላይ ሆኖ ራስን ለመስማት መሞከር ነው ጽሞና ተብሎ የሚታሰበው። ኦፍኮርስ እሺ አንድ የጽሞና አካል ነው። ግን ይህን የጽሞና አካል የሚፈጽሙት ሰዎች ብዙ ጊዜ የቡዲዝም እና የሂንዱይዝም እምነት አማኞች ናቸው። የእነሱ ይህን የሚያደርጉበት ዋና ታርጌትም ጋማ የሚባለውን የአእምሯቸውን ፍሪኩዌንሲ ለመጨመር ነው። ምክንያቱም ጋማ የሚባለው የአእምሮ ፍሪኩዌንሲ በሚጨምርበት ሰዓት ሰውነት ሙሉ በሙሉ ሰላም በሆነ ኢንቫይሮንመንት፣ ሰላም በሆነ ሁኔታ ውስጥ ነው የሚሆን።
ወይም ደግሞ አልፋና ቤታ የሚባሉት ሞገዶች ስለሚቀንሱ ከዛ ጋማ ሲጨምር አእምሮ ውስጥ በጣም ከፍተኛ የሆነ ብርሃን ይፈጠራል። ወይም ደግሞ እነሱ እንደሚሉት ወደ ሌላ ብርሃናዊ ዓለም ተመጥቀን መላእክትን አየን ይላሉ። የሞቱ ሰዎችን አየን፣ ቤተሰቦቻችንን አየን፣ የተለየ ነገር እዚች ምድር ላይ አየን የሚሉት ነገር አላቸው። እነሱ የሚሉት ነገር እንዳለ ሆኖ ጽሞናን እኛ የግድ አምልኮ በሚመስል መንገድ መፈጸም አይጠበቅብንም። ጽሞና ማለት ዋና ትርጉሙ ዝምታ ማለት ነው። ስለዚህ በዝምታ ውስጥ ስትሆን ወደ ውስጥ ማየት ትጀምራለህ ማለት ነው። ወይም ደግሞ ወደ ውስጥ እንድታይ ዝምታ በዋናነት ያግዛል። በዝምታ ውስጥ ሆነ ወደ ውስጥህም ለማየት ወደ ውጭም ደግሞ ምንድነው ውጫውን ድምፅም ለማጥፋት ውስጣዊውን ድምፅም ለማጥፋት የሚጠቅምህ ዋነኛ መንገድ ዝምታ ሆኖ ይህን የምታደርግበት ነገር ደግሞ መነጠል ነው። መነጠል መቻል አለብን። ወደ ውስጥህም ያለውን ድምፅ ለማጥፋት ውጭ ያለውን ድምፅ ለማጥፋት ከሰዎች መነጠል አለብህ። ተማሪ ከሆንክ ወደ ትምህርት ቤት ስትሄድ ብቻህን ነው የምትሄደው። ከትምህርት ቤት ስትመጣ ብቻህን ነው የምትመጣው። እረፍት ሰዓት ላይ ብቻህን ነው የምትሆነው። ትነጠላለህ ማለት ነው። ሰራተኛ ከሆንክ ደግሞ ሰራተኞች ጋር ከስራ ስትገባ ወይም ስትወጣ ካለ ሰላምታዎች የጋራ የሆነ ኮመን ወሬ አይኖርህም ማለት ነው። ራስህን መነጠል መቻል አለብህ። እጅግ በጣም ዝምተኛና የተረጋጋ ሰው መሆን መቻል አለብህ። መረጋጋት የሚመጣ በነገራችን ላይ በዝምታ ውስጥ ነው። ማስተዋል የሚመጣ በነገራችን ላይ በዝምታ ውስጥ ነው። ትክክለኛ ውሳኔ የሚመጣ በዝምታ ውስጥ ነው። በደንብ ማሰብ የሚመጣ በዝምታ ውስጥ ነው። ምክንያቱም ዝምታ ላይ ስትሆን ድምፆች ይጠፋሉ፣ ዜሮ ሆነው ይቀራሉ ማለት ነው። በዝምታ ስትሆን ምንድነው ማውራት ታቆማለህ ማለት ነው። አንተ ራስህ የሆነ ምዘፍነው የሆነ ድምፅ አለ። ቅድም እንደነገርኩህ አይደለ? የሆነ የምታወጣው የሆነ ድምፅ አለ። ያን ድምፅ መግታት ነው። ብቻህን ስትሆን ይህን ድምፅ ለማንም የምትነግረው ነገር ስለሌለ፣ ለማንም የምታዋየው ነገር፣ ለማንም የምታወራው፣ ለማንም እንዲሰማው የምትፈልገው ነገር ስለሌለ ብቻህን ስትሆን ስትነጠል እዛው ውስጥህ አንተ ጋር ብቻ ነው የሚቀር ማለት ነው። ከዛ ስትደግመው ነው ውስጥህ የበቀለ አእምሮህን እየተቆጣጠረ ያንተ ወሬ ህይወት እየሆነ ወይም ደግሞ ያንተ ወሬ ጩኸት እየሆነ የሚቀጥል ለሰዎች ደጋግመህ ሪፒት የምታደርገው የምትደጋግመው የምትነግረው ከሆነ ነው ማለት ነው። አንተ ውስጥ እንደነበረ ያ ድምፁ ራሱ በጊዜ ሂደት በአንድ ቀን ወይም በሁለት ቀን፣ በአንድ ሳምንት ወይም በሁለት ሳምንት ሳይሆን በወራት ውስጥ ድምፁ እዛው ያለበት ቦታ ላይ መምከን መጥፋት ይጀምራል ማለት ነው። በተመሳሳይ ደረጃ ከውጭ ያለው ድምፅ ደግሞ አሁንም አንተ ከሰዎች መነጠል ስትጀምር መስማት ኢንፎርሜሽኖችን መስማት ስለምታቆም ምንም አይነት አዲስ ኢንፎርሜሽን፣ አዲስ የሰዎች ጩኸት፣ አዲስ መረጃ ወደ አእምሮህ አይገባም ማለት ነው። ስለዚህ ልክ ስትነጠል መረጃዎች ወደ አንተ መግባት ወይም ደግሞ ውጫዊ ጩኸቶች ወደ አንተ መምጣት ያቆማሉ ማለት ነው። ያኔ ቀስ በቀስ ማንነትህ ስቴብል እየሆነ እየተረጋጋ እየሰከነ ይመጣል እና የሆነ ከሆኑ ወራት በኋላ ራስን በሚያስደነግጥህ ሁኔታ ውስጥ ታገኘዋለህ። ያ የሚያስደነግጥህ ሁኔታ ምን መሰለህ? አዲስ መረዳት ማንነትህ ላይ ይፈጠራል። የሚገርም አዲስ መረዳት። የት ጋር እንደሆንክ ታውቃለህ። የት መሄድ እንዳለብህ ታውቃለህ። ማን እንደሆንክ ታውቃለህ። ከየት ተነስተህ የት መሄድ እንዳለብህ መንገዱ ግልጽ ሆኖ ይታይሃል። ምክንያቱም መንገዱን የጋረደው ጩኸት በሙሉ አሁን በአንተ አእምሮ ውስጥ በአንተ ህይወት ውስጥ የለም፣ ጠፍቷል። ውስጣዊ ጩኸትም ጠፍቷል፣ ውጫዊ ጩኸትም ጠፍቷል። ምክንያቱም አንተ ከሰዎች ተነጥለሃል፣ ብቻህን ሆነሃል። ስለዚህ ከሰዎች ጋር አንተ የምትገናኘው ለወሬ ሳይሆን ለስራና ለሚያስፈልግ ነገር የሚያስፈልግ መረጃዎችን ብቻ ለመለዋወጥ ሆኗል ማለት ነው። ያኔ አንተ መነጠል በጀመረበት ቅጽበት የውጭና የውስጥ ድምጦች እየጠፉ ይመጣሉ ማለት ነው። ከዛ አዲስ መረዳት በወራት ውስጥ ራስህ ላይ ታያለህ። ስለ ራስህ በደንብ ታስባለህ። አሁን ማድረግ ያለብህን ነገሮች ካላደረግ ፊት ለፊትህ ምን ሊገጥምህ እንደሚችል ታስባለህ። አሁን ማድረግ ያለብህን ነገሮች ስታደርግ ደግሞ ፊት ለፊትህ ምን አድቫንቴጅ እንዳለ ትረዳለህ ማለት ነው። ከዘመንህ ጋር ከምትኖርበት አካባቢ ማህበረሰብ ጋር ከምትኖርበት ኢንቫይሮንመንት ጋር ካለው ህይወት ጋር መመሳጠር መግባባት ትጀምራለህ። ምንን በምን አይነት መንገድ መጠቀም እንዳለብህ የምትችለውና የማትችለውን ማድረግ የምትችለውና ማድረግ የማትችለውን ማሰብ ስለዛ ነገር ማሰብ የሚያዋጣህና የማያዋጣህን ነገር ለይተህ ታውቀዋለህ ማለት ነው። ይህን መረዳት የሚፈጥርልህ ጽሞና ነው። ስለዚህ የዚህ ቪዲዮ ዋና ዓላማ አንድ ሰው ወደ ራሱ መመልከት
ከፈለገ ዝምታ ላይ እንዲሆን ለምልከታ ለመስጠት ነው፣ ወይም ደግሞ ዝምታ ላይ እንዲሆን ለማስታወስ ነው። እስከዚህ ሰዓት ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ። ቪዲዮውን ላይክ አድርጉልኝ፣ እንዲሁም ደግሞ ቻናሉን ሰብስክራይብ አድርጉ። ወዳችኋለሁ።